ዱባይ ላይ የተፈጠረው ነገር ዛሬ እንግዲህ ምንድነው ካላችሁ በጣም ነው የሚያሳዝነው። ወረቀት ያላቸው ልጆች እንግዲህ በጣም ብዙዎቹ በካምፓኒ አሰርተው በየመዳን ቤት በተለያየ ቦታ እንግዲህ ወረቀት ካምፓኒው እኔ ነኝ የጻፍኩላችሁ እያላቸው የተጻፈላቸውን ወረቀት ግን መንግስት ምንም የማያውቀው ነገር የለም ስለተጻፈው ወረቀት። ዛሬ እንግዲህ ስለዚህ ጉዳይ ብቻ አይደለም እጅግ በጣም ጠቃሚ የሆኑ መረጃዎችን ይዤ መጥቻለሁ። እንደዚሁም ደግሞ እኛ አረብ ሀገር ቆይተን ወደ ሀገር ቤት ስንሄድ የምንሰራውን ትልቁን ስህተትም እነግራችኋለሁ ማለት ነው። ይህንን ቪዲዮ ላይክ በማድረግ እስከ መጨረሻ ማዳመጣችሁን እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ በመጀመሪያ መግቢያው ላይ እንደነገርኳችሁ ዱባይ ላይ እንግዲህ በርካታ እህቶቻችን ያው በካምፓኒ ወረቀት ያሰሩ ማለት ነው። እጃዛ ቤት አብረው ተከራይተው የሚኖሩ ከህገ ወጦቹ ጋራ እኩል እየተያዙ ነው ያሉት። በአሁን ሰዓት ምንድን ነው የሆነው? እንግዲህ እነዚህ ልጆች በካምፓኒ ወረቀታቸውን ሲያሰሩ አብዛኞቹ በአበሻ በኩል ነው ካምፓኒውን ያገኙት። እነዛን አበሾቹ ነው እንጂ የሚያውቁት የሰራላቸውን ካምፓኒ ስሙን ራሱ የማያውቁ ልጆች ናቸው የተያዙ ያሉት ማለት ነው። ወረቀት አላቸው አይዲያቸው ምናምን እንዳለ ሆኖ ሲጠየቁ ከፊላችሁ ማን ነው ሲባሉ ምን የሚመልሱት መልስ የለም። ስምም ራሱ ስለማያውቁ ሲጀመር ከፊላቸው ጋር ነው እንጂ ወረቀታቸው የተሰራበት ቦታ ነው እንጂ መስራት የሚችሉት የትም ቦታ መስራት እንደማይችሉ ከዚህ ቤት መረጃ ወጥቷል። በርካታ አበሾች ተናግረዋል። ነገር ግን ካምፓኒው ያው ብር ስለሆነ በጣም በትንሽ ብር ነው ወረቀት የሚሰራው። ለካምፓኒ እንግዲህ እስከ 11,000 ድርሃም ድረስ ተከፍሎ እስከ 8,000 9,000 ያው ከካምፓኒ ከሰው ሰው ይለያያል። በእርግጥ እንደዚያ ከከፈሉ በኋላ ነው አይዲያቸው የሚሰራላቸው ማለት ነው። ያው ብሩ በጣም ብዙ ስለሆነ ማንኛውም ሰው አይዲ ይሰራል። አሁን ላይ እዚህ ሀገር ያለ ሰው ትርፍ ስላለው ማለት ነው። እና እንደዚያ ካሰሩላችሁ በኋላ የትም ቦታ ሄዳችሁ መስራት ትችላላችሁ ብለው ወረቀት እንጽፍላችኋለን እኛ አሰሪዎቻችሁ ነን። የትም ቦታ ሄዳችሁ ተንቀሳቅሳችሁ እንድትሰሩ የሚያደርጋችሁን ወረቀት እንሰራላችኋለን በማለት ወረቀቱን ይሰሩላችኋል። እንግዲህ ያ ወረቀት ግን መንግስት ስለዚያ ወረቀት ምንም የሚያውቀው ነገር የለም ማለት ነውና በርካቶች ወረቀታቸውን ካሰሩ በኋላ እንግዲህ ያው ወረቀት ቢይዙም እጃዛ ቤት ነው የሚኖሩት፣ የራሳቸው ሳይሆን ድሮ ይኖርበት የነበረው እጃዛ ቤት። እንደዚሁም ደግሞ ከህገ ወጦቹ ጋራ ስለሆነ አብረው የሚኖሩት እነሱ ጭምር እየተያዙ ነውና እባካችሁን ወረቀት ያላችሁ ሰዎች ጥንቃቄ አድርጉ። ዛሬ ድረስ የመረጃ ይሄን በጣም ብዙ ልጆች እየተያዙ ነው ያሉት። ችግሩ የካምፓኒያቸውን ያሰራላቸውን ሰውዬ ስም እንኳን አያውቁም ማለት ነው አብዛኞቹ። እና እጅግ በጣም ያሳዝናል። ይህን መረጃ ወደ እናንተ ላደርስላችሁ ብዬ ነው። በጣም በርካቶች እንግዲህ ወረቀት ያላቸው ሳይቀሩ እየተያዙ ስለሆነ ጥንቃቄ አድርጉ። ሌላው ነገር እንግዲህ ቤተሰቦቼ ዛሬ ይሄንን መረጃ ብቻ ላወራላችሁ አይደለም የመጣሁት። እጅግ በጣም ጠቃሚ የሆነ ነገር ልነግራችሁ ሁላ ነው የመጣሁት። በእውነት ሁሌ ቁጭት ይሰማኛል ይሄን ነገር ሳስብና ዛሬ ለምንድን ነው የማልተነፈሰ ውስጥ የማይወጣልኝ ለቤተሰቦቼ ለምንድን ነው ማላጋራው ብዬ ይዤላችሁ የመጣሁት ነገር ምንድን ነው? በጣም በርካቶቻችን እንግዲህ አረብ ሀገር 10 ዓመትም 12 ዓመትም ከዛም በላይ ሊሆን ይችላል። በጣም ብዙ እህቶቻችን የሚቆዩ አሉ እስከ 13 ዓመት 14 ዓመት ምናምን ከአንዱ ሀገር አንዱ ሀገር በመሄድ አረብ ሀገር የተባለ እንዲሁ ሳትረግጡት እንዳይቀር የተባለ ይመስል ጠቅላላ አረብ ሀገራትን በመርገጥ የሚኖሩ ብዙ እህቶቻችን አሉ። ማቃቸው እኔ እንኳን እዚህ ቁጭ ብዬ አንድ ማቃት ልጅ ዩቲዩብ ላይ ማቃት ልጅ ስንት ቦታ ሄደች። ባህሬን ነበረች፣ እዚህ ዱባይ መጣች። ከዚህ ዱባይ ተመልሳ ሳውዲ ሄደች። አሁን ከሳውዲ ተመልሳ ኢትዮጵያ ሄዳለች። አሁን ደግሞ ተመልሳ ሌላ ሀገር መሄዷ ማይቀር ነው እያልኩኝ አንድ ቀን በጣም እየተገረምኩ ነበርና በቃ ከአንዱ ሀገር አንዱ ሀገር እንዲስን ጉን እንኖራለን። እና ትልቁ ችግራችን ምንድን ነው? እንሰራለን፣ እንደ ማንኛውም ሰው ገንዘብ እናገኛለን። ገንዘባችን ግን እንዴት ነው የሚጠፋው? እንዴትስ ነው ገንዘባችን መያዝ ያለብን? ድጋሜስ እንዴት ነው ስደት ሳንሰደድ አገራችን መኖር ያለብን የሚለውን ነገር እኔ እንግዲህ ከገባይ ለእናንተ ላስረዳችሁ መጥቻለሁ ማለት ነው። እናንተም እስቲ ካወቃችሁትና ከተረዳችሁት ኮመንት ለመጻፋችሁን እንዳትረሱ። እኔ እንግዲህ ቤተሰቦች የምለላችሁ ነው። በጣም ብዙዎቻችን እንደነገርኳችሁ ከ8 ዓመት ጀምሮ እንግዲህ ከ2 ዓመት በለውና ከ2 ዓመት ጀምሮ እስከ 13 እስከ 12 ዓመት አረብ ሀገር እንሰራለን። ብር ግን ሲባል ወፍ የለም አብዛኞቻችን እና ብር ይዘን ብንገባ ራሱ አገር ቤት ከገባን በኋላ በቃ ኑሯችን ሁሉ ልክ እንደ ፈረንጅ ይሆናል። ሁሉን ነገር ረስተናል ማለት ነው። ልክ ገንዘባችን እስከሚያልቅ ድረስ ጓደኛችን፣ ወዳጃችን በጣም ብዙ ነው፣ ይከቡናል። ብራችንን አጥተን ዜሮ ከሆነ በኋላ አንድ እያሉ በየተራ እየተቀናነሱ ባዷችንን እንድንቆም ያደርጉናል ማለት ነው። ከዛም በኋላ የሚገርማችሁ ነገር እንደው ቅድም እንደነገርኳችሁ ከአንዱ ሀገር አንዱ ሀገር ስንዘል በእድሜያችን ጌም እንጫወታለን ነበር ያልኳቸው አይደለ? አሁን ግን
ልክ እንደ ፈረንጅ ኑሯችሁን ስትጀምሩ በኢትዮጵያ ገንዘባችሁ ሙጥጥ እስከሚድረስ አጃቢያችሁ፣ ጓደኛችሁ፣ ቤተሰባችሁ፣ እህት ወንድማችሁም ብዙ ነው። ሙጥጥ ካለ በኋላ ግን አንዳንድ እህቶቻችን አንዳንዶቻችን እንበል ጠቅልዬ ወደ አረብ ሀገር መመለሻ እንኳን ይቸግረናል ማለት ነው። ስንቶቻችሁ ናችሁ እስቲ እንደው አረብ ሀገር ቆይታችሁ አገር ቤት ገብታችሁ ገንዘባችሁ ሙጥጥ አርጋችሁ ወደ አረብ ሀገር መመለሻ ያልቸገራችሁ ሰዎች አላችሁ? በእውነት ነው የምላችሁ እንደዚህ አይነት የገጠማቸው ብዙ ልጆች አሉ ማለት ነው። አንዷ እያለቀሰች ነው የነገረችኝ ሁላ ታሪኳን እና መለላችሁ ነው። እባካችሁን ከስደት ስትመለሱ በእውነት ካርድ ራሱ አሞላላችሁን ስልካችሁ ላይ አሳምሩ። ካርድ ራሱ ስንሞላ መጠንቀቅ አለብን። በተለይ ኑሮን እስከምንለምደው ነገሮችን እስከምናውቃቸው እርምጃችን በጥንቃቄ ሊሆን ይገባል ብዬ ነው የማስበው፣ እንደኔ ማለት ነው። ሁላችንም ማወቅ ያለብን ነገር እና ብዙዎች ሲሰደዱ ተመልሰው ምንድን ነው ነገሩ? ለምንድን ነው የሚሰደዱት እያልኩኝ በጣም ጥያቄ የሆንብኝ ነበር። አሁን ግን ስረዳው ማለት መጀመሪያ ላይ እኮ ጓደኛ ነበራቸው። ሐዋሳ ሄድኩኝ፣ ወሎ ሄድኩኝ፣ ጎንደር ሄድኩኝ፣ ሻሸመኔ ሄድኩኝ፣ ምናምን ጅማ ሄድኩኝ ይላሉ። በጣም ብዙ ቪዲዮ ይቀርጻሉ። ጥፍራቸውን ተሰርተው ዊግ ተቀጥለው ሂርማን ሄር ተደርጎ በቃ በጣም ከብዙ ሰው ጋር ታጅበው ነው የምናያቸው በፊት ላይ። በኋላ ላይ ግን ቀስ በቀስ እየመነመነ ጓደኛቸው እየጠፋ ሄድና ብቻቸው መሆን ይጀምራሉ። እያለቀሱ መምጣት ይጀምራሉ። ያን ያየሁት ነው ምነግራችሁ። ገብቷችኋል? እያለቀሱ ያን ብራቸው ሲያልቅ ሰው ይሸሻችኋል። ከሌላችሁ የላችሁ ምን ታረጋላችሁ? ምንም አታረጉም። እና እየሸሿችሁ ስትሄዱ ባዷችሁን ስትቀሩ ነው ሁሉም ነገር የሚታያችሁና ወይኔ ብላችሁ የሚቆጫችሁ። ስለዚህ በመጀመሪያ ኑሮውን ሳናውቅ የሰውን አኗኗር ዘይቤውን ያለውን ነገር ረስተ ነው እንደ አዲስ ለመለማመድ ስንሄድ በጣም መጠንቀቅ ያለብን ገንዘብ አያያዝ ላይ ነው ማለት ነው። እንደውም ገንዘብ ይዘን ከምንሄድ ይልቅ እቃ የሆነ ወርቅ ነገር ይዘን ብንሄድ አሪፍ ነው ብዬ አስባለሁ። ለምን ወርቅ ከሆነ ቆይ ከዛሬ ነገ እንሽጠው፣ ቆይ ለዚህ ቀን፣ ቆይ ለዛ ቀን እያላችሁ ቀጠሮ እየሰጣችሁ ጊዜው ይራዘማል። እናንተም ቀኔው እየገባችሁ ይሄዳል። የአኗኗሩ ነገር ይገባችኋል እና ላሸጡትም ትችላላችሁ። ገብቷችኋል? ብር ከሆነ ግን በተለይ የአረብ ሀገር ብር በጣም አሲዳም ነው። እኛም አያይዙን አንችልበትም፣ በሱም አይፈረድም። ጥፋቱ እኛ ጋር ነው ብዬ ነው ማስበው። ስህተቱ እኛ ጋር ነው ያለው። ካላወቅንበት ብሩ ምን ያድርገን? ስለዚህ የምልላችሁ ነው ጓደኞቼ፣ ሁላችንም ብንሆን ከመውደቃችን በፊት አስቀድመን እንጠንቀቅ። ከመሆኑ በፊት እኛ ላይ ከመድረሱ በፊት አረብ ሀገር መተን እንደገና የምንፈጋው ከታች ላይ ከፍ ዝቅ የምንለው እኛ ነን። ይሄ ከመሆኑ በፊት ግን መመለሻ ራሱ ማጣቱ የሰው ፊት ማየቱ ቀላል ነገር አይደለምና አስቀድመን እንጠንቀቅ ማለት ነው። ገንዘባችን እርግፍ ካለ በኋላ ሁሉም በየተራ መሄዳቸው ማወቅ አለባችሁ። ስለዚህ ለራሳችን ስንል ልናውቅበት ይገባል ነው የምላችሁ ዛሬ። እባካችሁን ጥንቃቄ አድርጉ። የለፋችሁበትን ገንዘባችሁን የት እንደምታስቀምጡት እወቁ ማለት ነው። በሚቀጥለው በጣም ቆንጆ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ እናንተ ሰብስክራይብ ያደርጋችሁ ጠብቁኝ። ላይክ ማድረጋችሁን በጭራሽ እንዳትረሱ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን። ያው እንግዲህ አይዲያ ያላችሁት ወንድሞቼ ባካችሁን ከፍተኛ ጥንቃቄ አድርጉ። በዚህ ሰዓት ከወረቀት ካሰራችሁበት ቦታ ብትቆዩ አሪፍ ነው ብዬ አስባለሁ። በጣም ከፍተኛ ተፍቲሽ ስለሆነ ዱባይ ላይ ያለው ከካምፓኒ ወይንም ደግሞ ወረቀት ከሰራችሁበት ቦታ ተጽፎ የሚሰጣችሁ ወረቀት መንግስት እንግዲህ ስለሱ ወረቀት ምንም አይነት እውቅና እንደሌለው ነው ያለኝ መረጃ የደረሰኝ መረጃ ማለት ነውና ወይ ወረቀት የሰራላችሁን ሰው አታውቁም። ያገናኛችሁ አበሻ ነው። ስሙን እንኳን ስትጠየቁ የማትመልሱበት ሁኔታ ስለሆነ ያለው ለራሳችሁ ጥንቃቄ አድርጉ። በዚህ ሰዓት እነሱ ጋር በመሆን ብታሳልፉ አሪፍ ነው። ምክንያቱም የዚህ ሀገር መንግስት እንግዲህ ማንኛውም ሰው ወረቀት ያሰራበት ቦታ እዚያው ይስራ ነው እንጂ ያለው ተዘዋውሮ የመስራት እንግዲህ መብት እንደሌላችሁ ነው እኔ የተረዳሁት ማለት ነው። ስለዚህ ጥንቃቄ አድርጉ። ለማንኛውም በአሁን ሰዓት ከህገ ወጦቹ እኩል እየተያዙ እንደሆነ ነው መረጃው የደረሰኝ ማለት ነው። ይሄንን መረጃ ላድርሳችሁ ብዬ ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።